የፀጉር ማስዋቢያ ነገሮችን እየገዛችሁ ብትጠቀሙ ምንም አይነት ለውጥ አታዩም። እመኑኝ፣ እርግጠኛ ነኝ የምነግራችሁ። ሰላም ጤና ይስጥልኝ የጤና ሚዲያ የዩቲዩብ ቻናል ተከታታዮች እንዴት ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ዛሬም በአንድ የጤና ርዕሰ ጉዳይ ወደ እናንተ ተመልሼ መጥቻለሁኝ። በዛሬ የጤና ርዕሰ ጉዳያችን የምንመለከተው ነገር ያለ ጊዜው የፀጉር መነቃቀልና መሳሳት መነሻ ስድስት ዋና ዋና ምክንያቶችንና ለነዚህ ደግሞ መፍትሄዎችን አብረን እናያለን። እንግዲህ የፀጉር መሳሳትና መነቃቀል የብዙ እህቶች በተለይ ሴቶች ላይ በወንዶችም እንዳለ ቢሆንም በብዛት ጎልቶ ይታያል ይህ ችግርና እህቶችን ብዙ ጊዜ ጥያቄ ይጠይቃላችሁ። በዚህ የተነሳ ይህንን ይመልስላችኋል ብዬ አስባለሁ። ወደ ዋናው ከመግባታችን በፊት ግን ቻናሉን ሰብስክራይብ አድርጋችሁታል? አላርጋችሁት ከሆነ ሰብስክራይብ አድርጉት። ላይክ እና ሼር በማድረግም ለሌሎች እንዲደርስ እንድታደርጉ ግብዣዬ ነው። በነገራችን ላይ እነዚህ 6 ችግሮች እስካሉ ድረስ የፈለጋችሁትን አይነት የፀጉር ማስዋቢያ ከተለያየ ቦታ ገዝታችሁ ፀጉር በማሳደግ ወይም ደግሞ የፀጉር መርገፍን ይከላከላል ወይ ደግሞ ፀጉርን ያወፍራል እንዲሁም ደግሞ ለፀጉራችን በጣም ጠቃሚ ነው ብላችሁ የምትገዟቸው የተለያዩ የፀጉር ማስዋቢያዎች እነዚህ 6 ችግሮች እስካልተስተካከሉ ድረስ ትርጉም የላቸውም። እርግጠኛ ነኝ የምነግራችሁ ማለት ነው። ስለዚህ እነዛን ከማድረጋችሁ በፊት እነዚህን 6 ነገሮች ማስተዋል ማየት ከነዚህ መራቅ ህክምና የሚጠይቁትን ደግሞ መታከም ወሳኙ ነገር ነው ማለት። ስለዚህ ወደ ዋናው ርዕሳችን እንግባ። አንደኛውና የመጀመሪያው ጠቅላላ አድርገን በአመጋገብ ስርዓታችን ውስጥ እናየዋለን። የአመጋገብ ስርዓት ችግር እስካለ ድረስ ፀጉራችን ምንም ይሁን ምን መርገፉን መነቃቀሉን አይተው ማለት ነው። ምክንያቱም ፀጉር የሚሰራው ከፕሮቲን ነው ወይ ኬራቲን ከሚባል ፕሮቲን ነው። በተለይ በአመጋገብ ስርዓታችን አሁን የፕሮቲን እጥረት ቢኖር ፀጉር መርገፉን መነቃቀሉን አይተው ማለት ነው። ስለዚህ ልክ አመጋገባችሁ ላይ የእንቁላል ስጋ እና ሌሎች የፕሮቲን ይዘታቸው ከፍ ያሉ እንደ ባቄላ፣ አተር፣ ጥራጥሬዎች ሁሉ አሉና እነዚህን በምግብ ስርዓታችሁ ውስጥ ማግኘታችሁን ቼክ ማድረግ አለባችሁ ማለት ነው። ሌላው ደግሞ ከምግብ ስርዓታችሁ ውስጥ ተያይዞ የሚነሳው የቫይታሚኖች እጥረት ሲኖር በተለይ የቫይታሚን እጥረት ላይ በጣም ጎልቶ እየታየ ያለው አሁን ላይ የቫይታሚን ዲ እጥረት ካለ ፀጉራችሁ እርግፍ ነው የሚለው እና ቫይታሚን ዲ እጥረትን ቼክ ማድረግ እጥረቱ ካለ በሳፕሊመንት መውሰድ አስፈላጊ ሊሆን ይችላል። ወይም ደግሞ የቫይታሚን ዲ ማግኘት የምንችልባቸውን መንገዶች ደግሞ ከዚህ ቀደም የሰራሁላችሁ ቪዲዮ አለ፣ ወደ ኋላ ተመልሳችሁ ማየት ትችላላችሁ። ከምግብ ስርዓታችሁ እንደ አቮካዶ፣ አሳን ብትመገቡ ከዚህ ባለፈ ደግሞ የፀሐይ ብርሃን በበቂ ሁኔታ ማግኘት ከቻላችሁ ቫይታሚን ዲ ማግኘት ይቻላል ማለት ነው። ግን እጥረቱ አሁን ላይ ሀገራችን ላይ እየበዛ የመጣ የጤና ችግር ነው። ባይዘው የቫይታሚን ዲ እጥረት ቫይታሚን ዲ ብቻ አይደለም፣ ሌሎችም የቫይታሚን ኤ፣ ኢ፣ ሲ እና ቢንም ጨምሮ እጥረቶች ካሉ ፀጉር መርገፍና መሳሳቱ ይቀጥላል ማለት ነው። ይህን ቼክ ማድረግ ያስፈልጋል። ሌላው ደግሞ የማዕድናት ወይም ደግሞ ሚኒራልስ የምንላቸው ናቸው። ከነዚህ ውስጥ ደግሞ በጣም ጎልቶ የሚታየው የአይረን የዚንክ እጥረቶች ካሉ ፀጉራችሁ መነቃቀልና መሳሳቱ ይቀጥላል ማለት ነው። ስለዚህ እነዚህን እጥረቶች መለየት በጣም አስፈላጊ ነው። እነዚህ እጥረቶች ካሉ ደግሞ ዚንክን በሳፕሊመንትም አይረን በተመሳሳይ በሳፕሊመንት አለ። ኢቭን በምግብ ስርዓታችሁን በተመሳሳይ መውሰድ ይቻላል ማለት ነው። ሌላው ደግሞ ከምግብ ስርዓቱ ሳንወጣ የካፌንና የአልኮል የመጠቀም ልምዳችሁ በጣም ሰፊ ከሆነና በሰፊው የምትጠቀሙ ከሆነ ይህም ችግር ይቀጥል ይችላል ማለት ነው። ምክንያቱም አልኮል የቫይታሚኖችን የሚነራሎችን ከተመገብን በኋላ ወደ ሰውነታችን የመዋሃድ የመመጠጥን እንትን ስለሚቀንስ ተጽዕኖ አለው። ከዚህ ባለፈ ደግሞ ካፌንን በተመሳሳይ እንቅልፍ በማሳጣት ጭንቀት፣ ውጥረትን በመፍጠር እንደዚሁ የፀጉር መሳሳትና መነቃቀልን ሊያስከትል ይችላል ማለት ነው። ሌላኛው ደግሞ ምግብን ከተመገባችሁ በኋላ በተለይ የአንጀት ቁስለት ካለ ምግብ በአግባቡ በደንብ ወደ ሰውነታችን ባይዋሃድ ከሆነም ደግሞ እንደዚሁ በአመጋገብ ጋር በተያያዘ የፀጉር መርገፍና መነቃቀሉ ይቀጥላል ማለት ነው። ስለዚህ በአመጋገብ ስርዓት እነዚህ እንድታስተውሉ አንደኛ ምክሬ ነው ማለት ነው። ሁለተኛው ለፀጉር መነቃቀልና መርገፍ ደግሞ ምክንያት የሚሆነው ደግሞ የሆርሞን መለዋወጥ ሲኖር ነው። ሆርሞን መለዋወጥ እንግዲህ በተለያየ መልኩ ሊፈጠር ይችላል። በተለይ ሴቶች ላይ እርግዝናና ከወሊድ በኋላ ለተወሰነ ጊዜ ይህ ችግር ይኖራል። ምክንያቱም በእርግዝና ሰዓት ብዙ ሆርሞኖች ለውጥ ያደርጋሉ እና ከ50% የሚሆኑ ሴቶች ይህ ችግር ይገጥማቸዋል፣ ከዛ በላይ የሚሆኑት። ነገር ግን ይህ ችግር ከወሊድ በኋላ ከሆኑ ጊዜያት በኋላ በራሱ ጊዜ የሚቀረፍ ችግር ነው። ሌላው እድሜ ከሄደ ነው እርጣት የምንለው ወይም ደግሞ እድሜያችሁ የሄደ ከሆነ ደግሞ በራሱ ጊዜ ፀጉር እየሳሳ ይመጣል ማለት ነው። ሌላኛው ከዚህ ከሆርሞን ጋር የተያያዘ ደግሞ የእርግዝና መከላከያዎች ናቸው። የእርግዝና መከላከያዎች ሆርሞናል የሆኑ እርግዝና መከላከያዎች እንደዚሁ ለፀጉር መሳሳትና መነቃቀል ምክንያት ሊሆኑ ይችላሉ። በወንዶች ደግሞ የአንድሮጅን ሆርሞን ለውጥ ሲኖር ማለት ነው የአንድሮጅን አሎፔሺያ የምንለው የዚህ ሆርሞን ችግር ወይም መለዋወጥ በሚኖርበት ሰዓት እንደዚሁ ወንዶች ላይም በተመሳሳይ የፀጉር መርገፍና መነቃቀል መሳሳቱ በዝቶ ይታያል ማለት ነው። ሌላኛውና በጣም ወሳኙ ከሆርሞን ጋር ተያይዞ ደግሞ የታይሮይድ ሆርሞን መለወጥ ነው። ታይሮይድ ሆርሞን የምንለው ማለት በዚህ በተለምዶ እንቅርት ሆርሞን የምንለው ብዙ ጊዜ የታይሮይድ ሆርሞን ችግር አለ የምንለው ሰዎች እንደዚህ ያበጠ ነገር ሲታይ ነው። ነገር ግን
የዚህ ሆርሞን እብጠቱም ሳይኖር ውስጣዊ የሆነ የሆርሞን መለዋወጥ ችግር ይኖራል። ይህ የታይሮይድ ሆርሞን በሚጨምርበት ጊዜ ወይም ደግሞ በሚያንስበት ጊዜ ለፀጉር መሳሳትና መነቃቀል ትልቁን ድርሻ ይወስዳል ማለት ነው። ስለዚህ የፀጉር መነቃቀልና መሳሳቱ በጣም የበዛ ከሆነ ይህንን የሆርሞን ፋንክሽን ቴስት በማድረግ ሆርሞኑ ችግር ካለበት በምርመራ ከተረጋገጠ የዚህን ሆርሞን የማስተካከል ሕክምና መደረግ አለበት ማለት ነው። ሶስተኛው ደግሞ ያለ ጊዜው የፀጉር መነቃቀልና መሳሳት በጣም መሰረታዊ ምክንያት የሆነው ደግሞ የደም ማነስ ችግር ነው። የደም ማነስ እንግዲህ አይረን እጥረት በሚኖርበት ሰዓት በምግብ ስርዓታችን ውስጥ ለፀጉራችን የሚደርሰው በደም አማካኝነት ነው። እንግዲህ ማንኛውም ምግብ እንግዲህ ፀጉራችን ያለው አብዛኛው ፔሪፌራል ወይም ደግሞ ከልብ በጣም በራቀ ቦታ ነው። ለዚህ የሚደርሰው ነገር እጥረት በሚኖርበት ሰዓት ፀጉር መነቃቀልና መሳሳቱ በጣም ጎልቶ ይታያል። ይህንን የአይረን ችግር ለመቅረፍ ደግሞ በምግብ ስርዓታችን ውስጥ የቀይ ስጋን፣ ባቄላ፣ አኩሪ አተር፣ የእንቁላል አስኳል እና ሌሎችም አሉ እንደዚህ የአይረን ይዘታቸው ከፍ ያሉ ምግቦችን አዘውትሮ መመገብና ምርመራ አድርጎ ደግሞ እጥረቱ ካለ በሳፕሊመንት መልኩ አይረን መውሰድ ደግሞ ለዚህ ችግር እንደ መፍትሄ መውሰድ ይቻላል። አራተኛው ደግሞ ለፀጉር መነቃቀልና መሳሳት ትልቁ ምክንያት የሚሆነው ደግሞ ከፍተኛ የሆነ ጭንቀት፣ ውጥረት፣ ድብርት ካለ ነው። ይህ እንዲያውም በጣም በሚገርማችሁ ሁኔታ ድንገታዊ በሆነ መልኩ ነው ፀጉራችሁ እርግፍ የሚለው በዚህ ሁኔታ ውስጥ ስትሆኑ። በእርግጥ በሰው ልጅ ያው ጭንቀት አይኖር ማለት አይቻልም፣ ሁሌም ቢሆን ሊኖር ይችላል። ነገር ግን ከመጠን ያለፈ በጣም ከባድ የሆነ ጭንቀትና ውጥረት ውስጥ በምትገቡ ሰዓት ግን የፀጉር ላይ በጣም ትልቅ ተጽዕኖ አለው እና የፀጉር እድገትን በጣም ይገታል። ከዚህ ጋር ተያይዞ የፀጉር ፎሊክልስ የምንላቸው አሉ ፀጉር እንትን ላይ የነሱ መጠቃት ይኖራል እና በአዲስ ፀጉር የመተካት የመታደስ እንትኑ በጣም ስለሚቀንስ ይህንን ችግር ማወቅ መለየትና ከዚህ ከጭንቀት ውስጥ የምትወጡበትን መንገድ ማመቻቸቱ ደግሞ ከእናንተ ይጠበቃል ማለት ነው። ሌላኛው አምስተኛው ያለ ጊዜው ደግሞ ፀጉራችሁ እንዲነቃቀል ወይም ደግሞ መሳሳት እንዲፈጠር ምክንያት የሚሆነው ነገር ደግሞ የፀጉር አያያዝ ስርዓታችሁ ነው ወይም ደግሞ የፀጉር እንክብካቤ ስርዓታችሁ ማለት እንችላለን። ለዚህ ደግሞ ምንድነው በተለይ ለውበትን ለመጠበቅ ሲባል የተለያዩ ስታይሎችን ለመከተል ፀጉራችሁን ከሚገባው በላይ ፍሪኩዌንትሊ መታጠብ ሊሆን ይችላል፣ ወይም ደግሞ ካውያ ውስጥ በተደጋጋሚ ማሳለፍ ወይም ደግሞ መሰራት ሊሆን ይችላል። እንዲሁም ደግሞ የምትሰሩበት ጊዜ ደግሞ ሹሩባ ምን በጣም ጠብቆ በሚሰራበት ሰዓት እንደዚሁ መነቃቀልን ያስከትላል። ፀጉሩ እንዲጎዳ ምክንያት ይሆናል። ኢቭን ባይነቀል እንኳን ፀጉሩ እንዲቀጭጭ ምክንያት ሊሆን ይችላል ማለት ነው። ሌላው ከዚህ ጋር ተያይዞ ደግሞ የፀጉር ማስዋቢያ የምትጠቀሟቸው የተለያዩ ሻምፖ፣ ኮንዲሽነሮች እና የፀጉር ቀለምን ጨምሮ በውስጣቸው የሚይዙት ኬሚካል ይዘት ይወስነዋልና ፀጉራችሁን ያለ ጊዜው እንደዚህ እንዲነቃቀል እንዲሳሳ ሊያደርግ ይችላል። እነዚህን አስተውላችሁ መጠቀም ያስፈልጋል። ፀጉራችሁ ላይ ጉዳት የሚያደርሱ ከሆነ ደግሞ ወዲያው ዲቴክት በማድረግ በአጭር ጊዜ ውስጥ እነዚህ ነገሮች ባለመጠቀም ፀጉራችሁ እንዳይረግፍ መታደግ ትችላላችሁ ማለት ነው። እንዲሁም ደግሞ የራስ ቆዳ በሽታዎች አሉ እንደ ፎሮፎር፣ ቲኒያ ካፕቲትስ የምንላቸው ማለት ነው። እነዚህ ቁስለቶች ወይም በሽታዎች በሚኖሩ ሰዓት ደግሞ የፀጉር መብቂያ ፎሊክልስ የምንለውን ጉዳት ስለሚያደርሱ ወይም ደግሞ የፀጉር ቆዳው ላይ መብቂያ ቆዳው ላይ ደግሞ ጉዳት ስላላቸው እነዚህም ተጽዕኖ አላቸው ፀጉር መርገፍና መሳሳት ላይ። እዚህ ጋር ባይስ ማድረጋችሁ ነገር ምንድነው የኮኮናት ኦይልን እና ኦሊቭ ኦይልን ድርቀቱን ለመከላከል በተደጋጋሚ ብትጠቀሟቸው በጣም እመክራለሁ። ለምን እርጥበቱን ለመጠበቅ ወይንም ደግሞ ድርቀቱን ለመቀነስ ስለሚረዱ እነዚህ ማድረግ ትችላላችሁ። ሌላው ስድስተኛው ለፀጉር መሳሳትና መነቃቀል ደግሞ ምክንያት የሚሆነው ነገር ምንድነው አንዳንድ መድኃኒቶች ናቸው። ድራግ ኢንዲዩስድ ሄር ሎስ የምንለው አለ። መድኃኒቶች ስትወስዱ እነዚህ ነገሮች እንድታስተውሉ እመክራለሁኝ። በተለይ የካንሰር ሕክምና ኬሞቴራፒ የምታደርጉ ከሆነ የደም ግፊት መድኃኒቶችም እንደዚሁ አንዳንድ የካልሲየም ቻናል ብሎከርስ የምንላቸው አሉና ሌሎችም አሉ። እንደዚህ መድኃኒቶችን በምትወስዱ ሰዓት የፀጉር ከድሮ በተለየ የመርገፍ አይነት ባህሪ የምታዩ ከሆነ ቼክ ማድረግ ሕክምና ላይ ባለሙያውን ማማከር በጣም ተገቢ ነው ማለት ነው። ሌላው የሆርሞን መተካት ሕክምናን በተመሳሳይ ለዚህ ችግር ሊዳርግ ይችላል። ስለዚህ እነዚህን አሁን የጠቀስናቸውን ወሳኝ የሆኑ ምክንያቶች እናንተ ላይ መኖር አለመኖራቸውን ካረጋገጣችሁ በኋላ ሕክምና የሚፈልጉትን ሕክምና መታከም፣ እናንተ ደግሞ ማስተካከል የምትችሏቸውን ደግሞ ራሳችሁ አስተካክላችሁ ፀጉራችሁን አላግባብ ያለ ጊዜው መነቃቀልና መሳሳቱን ማስቀረት ትችላላችሁ ማለት ነው። የዛሬ ቪዲዮአችን ይህንን ይመስላል። ቻናሉን ሰብስክራይብ አድርጋችሁታል? አላርጋችሁት ከሆነ ሰብስክራይብ አድርጉት። ላይክ እና ሼር በማድረግም ለሌሎች እንዲደርስ እንድታደርጉ ግብዣዬ ነው። በቀጣይ በሌላ ርዕሰ ጉዳይ እስከምንገናኝ ጊዜ መልካም ጊዜ። ቻው።